بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله كأحباش سووش وصاندنياو موليدن بتملكة ميلال حديث هذا لما نقرأشوا العلماء كان نقارنوا مولد سمتو بجورو مولد سمتو يقرر አይወደኝም ብለዋል ነብያችን ተጠርቶ ደግሞ የቀረ ይጠላኛል አሉ እዚች ያጠረች ንግግር ውስጥ ጥመቶችን አለማወቅን የንግግር መፋረስን እናገኛለን። በመጀመሪያ ደረጃ ምን አለ? ሐዲስ አይደለም አለ፣ የዑለማዎች ንግግር ነው ብለዋል። ከዚያም መውሊድን ሰምቶ የቀረ አይወደኝም ብለዋል ነብያችን ብለዋል። ሐዲስ ብሎ ማለት በነገራችን ላይ ما أضيف إلى النبي صلى الله عليه وسلم من قول وعمل وتقرير. النبي صلى الله عليه وسلم هنا قال بل من بلوال من كذب علي متعمدا فليتبوأ مقعده من النار بلوال بني لا هون بلو واشسو مكة مچاون سات لا يازغاج بلوال ዋጋውን ያገኛል። እነዚህ ሰዎች ሆነ ብለው በነብዩ ሰለላሁ ዐለይሂ ወሰለም ላይ እየዋሹ ነው። ይሄ የተለመደ ነገር ነው ለነሱ። እነሱን እስከደገፈ ድረስ ምንንም ነገር ሊናገሩ ይችላሉ። በነብዩ ዐለይሂ ሰላቱ ወሰለም ላይ አብዝተው ሊዋሹ ይችላሉ። ጉዳያቸው አይደለም። ሷሂህ የሆነ ሐዲስ ይቀርብላቸዋል፣ ከአቅላችን ጋር አልገጠመም ብለው ይመልሳሉ። እንዲህ አይነቱ ቦታ ላይ ደግሞ እንደገና በነብዩ ዐለይሂ ሰላቱ ወሰለም ላይ ይዋሻሉ። መንገዳቸው ይህንን ይመስላል። አዳራሽ በሆነ መልኩ በርካቶቻቸው የሚሄዱበት መንገድ ነው። ይህ ነገር መሰረት ቢኖረው ኖሮ የመጀመሪያ ሰሪዎቹ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሆኑ ነበር። ነገር ግን አልፈጸሙትም፣ ወደዚህ ጥሪ አላደረጉም፣ አላስተማሩም። እኒህ ሰዎች እንደሚሉት ደግሞ ይህንን ነገር ያልፈጸመ አካል የሚወቀስ ቢሆን ኖሮ የመጀመሪያዎቹ ተወቃሾች የነብዩ ዐለይሂ ሰላም ባልደረቦች ሆኑ ነበር። እኛ እንዲህ አይነቱን ነገር አንጣድም፣ ቢጠሩን ለጥሪያቸው መልስን አንሰጥም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ من أحدث في أمرنا هذا ما ليس منه فهو رد ብለዋል። በዚህ በጉዳያችን በነገራችን በእስላም ላይ አዲስ ነገር ነው ያመጣ እሱ ተመላሽ ነው ብለዋል። አላህ ሱብሓነሁ ወተዓላ የተከበረው ቁርአን ላይ أم لهم شركاء شرعوا لهم من الدين ما لم يأذن به الله ብለዋል። ለነሱ ተጋሪዎች አሏቸውን ከሃይማኖት የሚደነግጉላቸው አላህ ሱብሓነሁ ወተዓላ ባላዘዘው ባልፈቀደው ማን እንደነገገላችሁ እንላቸዋለን። መውሊድን ይቅርና እንዲህ አይነቱ ዛቻ ሊኖርበት ነብዩን አይወድም ነብዩን ይጠላል ተብሎ ሊባልበት የተፈቀረ ለመሆኑ እስኪ ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን፣ እስኪ ወደ አቅሎቻችሁ መለስ በሉ፣ እልሁን ተውት። ወላሂ በተለይ በመታለል እዚህ ውስጥ የገባችሁ ሰዎች ቆም ብላችሁ አስቡ። እኔ የኔን ስሙ አይደለም የምለው ቃል አላሁ ወቃለ ረሱሉሁ ልመዱ። እስኪ ማስረጃው የአላህ ሱብሓነሁ ወተዓላ ንግግርና የመልእክተኛው ዐለይሂ ሰላቱ ወሰላም ሰሒህ ሐዲስ ነው። የእኛ ንግግር አይደለም፣ የእናንተ ንግግር አይደለም፣ የእነሱ ንግግር አይደለም። ኧረ ቆም ብላችሁ አስቡ፣ እልሁን ተውት። እስኪ ሁላችንም ለአላህ ሱብሓነሁ ወተዓላ ሸሪዓ እጅ የሰጠን ሰዎች አይደለንም ወይ? የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች አይደለንም ወይ? እስኪ ለምንድን ነው ዙሁር ላይ ተስማምተን 4 ረክዓ የምንሰግደው፣ መግሪብ ላይ 3 የምናደርገው፣ ፈጅር ላይ 2 የሚሆነው? መሰረት ስላለው አይደለም ወይ? ዙሁር ላይ ቀብልያ ይኖራል፣ ባዕድያ፣ ዒሻ ላይ እንደዚሁ። እነዚህ ቦታዎች ላይ ለምን አንድ እንሆናለን? ለምን ተስማማን? እነዚህ ነገሮች መሰረት ስላላቸው አይደለም ወይ? ነገር ግን መሰረት የሌላቸው ነገሮች ላይ ከባድ የሆነ መፋለስ አለ። የምንተወው እነዚህ መሰረት የሌላቸውን ነገሮች ነብዩ ዐለይሂ ሰላቱ ወሰላም ስለማንወድ አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ስለምንወድ እንጂ። እሳቸውን ባንወድ ኖሮማ ይሄ ሁሉ ንግግር ባላስፈለገ ነበር። ዐለይሂ ሰላቱ ወሰላም ከነፍሳችን በላይ ልንወዳቸው ይገባል እሳቸውን። ነገር ግን ውዴታ የሚገለጸው ከምንም በላይ በተግባር ነው። ተግባር የማይከተለው ውዴታ ዋጋ የለውም። አቡ ጣሊብ ነብዩ ዐለይሂ ሰላቱ ወሰላም ይወድ ነበር፣ አልተከተላቸውም ግን። ስለዚህ እልሁን እንተውና እስኪ ወደ ኪታብና ወደ ሱና እንመለስ። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።